ቻይኖች አይሰበርም የተባለውን ህግን ሰብረዋል። የቻይና ሳይንቲስቶች ለዘመናት ይህ ነገር አይሰበርም የተባለውን የፊዚክስ ህግን ነው የሰበሩት። መስበር ብቻ ሳይሆን 4 እጥፍ የሆነ ኢነርጂ ነው ከዚህ የኒውክሊየር ፊውዥን ሪያክተር ያገኙት። ቻይና የገነባቸው ይህ የኮከብ አስኳል ወይም ውስጠኛው ክፍል የምንለው የፀሐያችንን 10 እጥፍ የሆነ የሙቀት ደረጃ ላይ ደርሷል። ማለትም 100 ሚሊዮን ዲግሪ ሴንቲግሬድ በላይ ሙቀት አለው። የኒውክሊየር ፊውዥን ማለት በከዋክብት ውስጥ ብርሃን እንዲያመነጩና ኤነርጂ እንዲያመነጩ የሚያደርጋቸው ሚስጥር ነው። ይህም ሁለት ኤሌመንቶችን በማደባለቅ ለምሳሌ ሃይድሮጅንና ሃይድሮጅንን በከፍተኛ ሙቀትና ፕሬሸር ውስጥ በማደባለቅ ወይንም በማዋሃድ ሂሊየምን መፍጠር ነው። ልክ እንደዚህ እያደረጉ ነው ከዋክብቶች ብርሃንና ኢነርጂን የሚያገኙት ወይንም የሚያወጡት። ቻይና ደግሞ ይህንን የኮከብ አስኳል ወይንም ውስጥ ያለውን ነገር ገንብተዋለች። ሌሎችም ሀገራት ይህንን ነገር እየገነቡ ነው። የቻይና ኃይል ግን ስኬታማ አይደሉም። ቻይና የገነባቸው ይህ የኮከብ አስኳል ወይንም ውስጠኛው ክፍል የምንለው የፀሐያችንን 10 እጥፍ የሆነ የሙቀት ደረጃ ላይ ደርሷል። ማለትም 100 ሚሊዮን ዲግሪ ሴንቲግሬድ በላይ ሙቀት አለው። ይህን ሙቀት ግን እንዴት ያዙት ብትሉ ይህ የኒውክሊየር ፊውዥን የሚካሄድበት ሪያክሽን ቦታ ላይ በማግኔቲክ ፊልድ እነዚህን በከፍተኛ ሙቀት ላይ ያሉ ማቴሪያሎች እና ኤሌመንቶችን በማግኔቲክ ፊልድ ሰስፔንድ በማድረግ የሪያክተሩን ግንብ ወይንም ወል የምንለውን እንዳይነኩ ይደረጋሉ። በዛ መካከል አክስለሬት እያደረጉ ይቀጥላሉ ወይም ወደ ከፍተኛ ሙቀት ደረጃ ይደርሳሉ ማለት ነው። ይህ የኒውክሊየር ሪያክተር ኢስት ሲባል ኤክስፐሪመንታል አድቫንስድ ሱፐር ኮንዳክተር ቶካማክ ይባላል። የቻይና ሳይንቲስቶች አልፎት የተገኙት ነገር ደግሞ ግሪን ዎል ሊሚት ይባላል። ይህ ግሪን ዎል ሊሚት የምንለው በዚህ ሪያክተር ውስጥ ያለ ፕላዝማ ምን ያህል ፊውል እየጨመራችሁበት ሄዳችሁ አንስቴብል በመሆን ወይም ማለትም ተረጋጋ ስርዓቱን በማጣት ኮላፕስ ያደርጋል ወይንም ፊውሉን ደብል በማድረግ ይሄ ግሪን ዎል ሊሚት የሚለውን ያለፈ ደግሞ 4 እጥፍ የሆነ ኢነርጂ ማግኘት ችለዋል ማለት ነው። ይህንንም ያሳኩበት መንገድ ደግሞ ይህ ፕላዝማ የምንለው ነገር ከሪያክተሩ ወል ጋር ያለውን ኢንተራክሽን ወይንም ከግንቡ ጋር ያለውን ኢንተራክሽን በከፍተኛ ሁኔታ የማግኔቲክ ፊልዱን መቆጣጠር ስለቻሉ ነው። ስለዚህ በማግኔቲክ ፊልድ ስትይዙት አየር ላይ ይሄ ነገር ሰስፔንድ ሆኖ ይቀራል። 100 ሚሊዮን ዲግሪ ሴንቲግሬድ ላይ የደረሰ ፕላዝማ ማሽናችሁን ግድግዳና ማንም ማቴሪያል ሳይነካ አየር ላይ ሰስፔንድ ሆኖ እንዲቀርና እንዲቀመጥ በማድረግ ነው። ሲቀጥል ደግሞ ፊውሉን ደብል በማድረግ ነው እዚህ ደረጃ ላይ የደረሱት። እናንተ እስቲ ስለ ኒውክሊየር ፊውዥን ስለምንለው የወደፊቱ የሰው ልጆች ኢነርጂ ምንጭ ስለሚባለው ነገር ምን ታስባላችሁ? ኮመንት ላይ ያሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።